አዳም በገነት ከገነት በተሰደደ ጊዜ በመትከፈ ልቦና ቋጥራት የወጣት ስንቅ አንቺ ነሽ። ጌታ አዳምን ፈጥሮ አክብሮ በነፍስ ያው አድርጎ በገነት ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ ግዛ ነዳ ብሎ በነፍስ አክብሮት በገነት አኖረው። በዚህም 7 ዓመት ይቆያሉ። ከዚህም እንስሳት፣ አራዊት፣ አዕዋፋት ስም ለመሰየም ወደ አዳም ይመጡ ነበር። እስከ 7 ቀን ያልተሰየመ የለም ብሎ ብላን ጠጣን ግዛ ንዳን እያሉ አዳም እጅ ለመንሳት ወደ አዳም ይመጡ ነበር። ከዕለታት በአንድ ቀን ብላን ጠጣን ግዛ ንዳን ብለው እጅ ነሱ። እሱም ከሰማይ በታች ከምድር በላይ ምን አጥቼ ከአንድ ዕፀ በለስ በቀር ምን አጥቼ ሁሉም ሰጥቶኛል፣ እናንተ ሂዱ ርቡ ስሩ ብሎ መርቆ አሰናብቶ ሸኛቸው። እነሱም እየዘለሉ ደስ እያሉ እየተሰኙ እየፈነጠዙ ሲሄዱ ጸላኤ ሰናይ ከእግረ ደብር ቆይቶ አገኛቸው። እናንተ ይህን ያህል ዝግ ላይ ዛሬስ ምን ተገኝተዋል አላቸው። ሰላም ወሎ ሰላም ከመግባት የበለጠ ሰላም አለን አሉ። ምን ተገለክሙ ዘመሬ አዳም ምን ይመስላል ጌታችሁ አዳም አላቸው። አዳምማ ከፀሐይ ይልቅ 7 እጅ ያበራል አሉ። ምን ተገለክሙ ዘመሬ የአዳም ያ መሬታዊ አዳም ምን አላችሁ አላቸው። እሱማ ሄደን ሰብተናል አርደን ብላን ጠጣን ግዛን ንዳን ብንለው እኔ እስከ ሰማይ በታች ከምድር በላይ መራጥቼ እናንተ ሲዱ ርቡ ስሩ አለን መርቆ አሰናበተን አሉ። እንደውም ጥሩ ሆነልኝ ይችን ዕፀ በለስ ማን ቆርጦ ካፉ አስገባልኝ ብሏል። በዚህ ጊዜ ነቃ። እንዳውም ጥሩ ሆኖልኛል ከገደል አፋፍ ላይ የቆመ ሰው ገፍትሮ ገደል መስደድ አያቀትም ብሎ በዚህ ጊዜ ነገር ይጎነጉናል። በሌላው ቀን ሲመጡ ከእግረ ደብር ቆይቶ እኔንም ይዛችሁ ሂዱ ወደ አዳም አላቸው። አንተ መልከ ክፉ እኛ መልከ መልካም፣ እኛ መዓዛ መልካም አንተ መዓዛ ክፉ አይሆን ብለው ጥለውት ኋላ እባብ ከሌሎች ፍጥረታት በሙሉ መልከ መልካም ነበረችና በቦታም ትምክተኛ ናትና እየተንጎባለለች መጣች። እባብን እባክሽ እኔንም ይዘሽኝ ሂጂ አላት። አንተ መልከ ክፉ እኔ መልከ መልካም፣ አንተ መዓዛ ክፉ እኔ መልከ መዓዛ መልካም አይሆንም አለች። በዚህ ጊዜ እኔስ ያንቺ መልከ መልካም የመልከ ክፉነት ይቀይርልኝ ብዬ አይደለምን ብሎ በከንቱ ዳሴ ደቃል። በዚያውስ ላይ መልከ ክፉ ከሌለ መልከ መልካም መኖሩ በምን ይታወቃል አላት። ደስ አላት። እሺ አለችው። ነገሩን እንደተቀበለችለት ባየ ጊዜ አይ የገነት አቀበት እንዳለ የምንወቅበት እስከ መካከል ድረስ እኔ ልዘልሽ ኋላ ደግሞ አንቺ ታዝልኛለሽ አላት። አዝሯት እስከ ገነት መካከል ድረስ ወጡ። ገነት መካከል ላይ ሲደርሱ ፍዳ ጦርኩ ናሁ በዛ ጊዜ ተባሪው ፍዳ ጦርኩ ጾርኒ በይ ወንታ ፈንታሽን ተሸከሚኝ አላት። ብትሸከመው ከጋለ ድንጋይ ላይ እንደወደቀ ቅቤ በራሷ ላይ ቀልጦ ቀርቷል። በሷ ላይ ሁሉ ሆኖ ሰላም ለከ ኦ አዳም ንጉሠ ሰማይ ወምድር አለ። አዳም ጊዜያትን ተምሮ ነበርና ፍልጥ አለው እኔ የምድር ንጉሥ ነኝ እንጂ ሰማይ ንጉሥ ምድር አይደለሁም ብሎ ተቆጣው። ነገሩን እንዳልተቀበለለት ባየ ጊዜ ወደ ሔዋን ሄደ። ሰላም ለኪ ኦ ሔዋን ንግሥተ ክሌቲ ዓለማት የሰማይ የምድር ንግሥት አዳም ሆይ ሰላም ላንቺ ይሁን ብሎ በውሉ ሰገደላት። ሴቶች ከንቱ ውዳሴ ወዳጆች ናቸውና ደስ አላት። ነገሩን እንደተቀበለችለት ባየ ጊዜ በይነምንቲ በለከሙ እግዚአብሔር እምልሃለሁ ውስተ ገነት ዕፀዊት ብልዑ አንድ ዕፀ በለስን ለይቼ ጠየቅኳት እንደሆነ ትነቃብኛለች፣ ታውቅብኛለች፣ ትጠረጥርብኛለች ብሎ እግዚአብሔር ከገነት ካለው ዛፍ አትብሉ ያላችሁ ከቶ ስለምንድን ነው አላት። እግዚአብሔርስ ከሰማይ በታች ከምድር በላይ ያለውን ሁሉ ብሉ፣ ጠጡ፣ ግዙ፣ ንዱሩ ስሙ ብሎናል። ከአንዲት ከዕፀ በለስ በቀር የከለከለን የለም። ይችውንም ነፍጎን ጠልቶን ተመቅኝቶን አይደለም የሞት ሞት ትሞታላችሁ ብሎ ነው አለችው። አኮ ሞተ ዘትመውቱ አላ ማለክተ ተከውኑ ውሸቱን ነው። እሱ አምላክ እንዳትሆኑበት ፈርቶ እንጂ አይናችሁ
አምላክ እንድትሆኑበት ነው እንጂ የሞት ሞት እንድትሞቱስ አይደለም። አሁንም አቅዲ በሊአ ከመቱትን ይብዝቶ ለአዳም እንዳውም አንቺ ከአዳም ዝቅ ብለሽ ተፈጥረሻል። የአዳም እመቤት እንድትሆኚ አንቺ አስቀድመሽ ብይ አላት። ወአፍታለ ሔዋን እንዳል ዘለሽ ደቂባት አሰኛል። ሩጣ ልትስትል ይሄማ እሱ ባታመልጠኝ እሱ ያመልጠኝ አይደለም ምን ቢሉ ነገር ግን ሔዋን የአምላክነት ነገር እንኳን እንዲህ አይደለም። አብራችሁ ብሉት፣ ለአንቺ በግራ እጅሽ ብይ፣ ለእሱ ደግሞ በቀኝ እጅሽ አጉርሱ። ዙሮ ንግስትነት ዙሮ ካንቺ አይወጣም ማለት ደስ አላት። ሄዳ ቀጥፋ በላች፣ እሷንም አበላችው። በዚህ ጊዜ ሁለታቸውም ጸጋቸው ተገፈፈ። ቀድሞ እንደ ሕፃናት አይተፋፈሩ የነበረ ሰውነታቸውን እርቃናቸውን የሚተፋፈሩ ሆነ። ከገነት የዕፀ በለስን ቅጠል ቆርጠው የሚያገለድሙ ሆነ። ተፈራሩ። በዚህም ጊዜ መልአኩ መጣና ከገነት አስወጥቶ በሩን ዘጋባቸው። እልፍ ብለው ይላቀሱ ጀመረ። ሔዋን ወደ አዳም እቀርባለሁ ብትል በዓይነ መዓት ተመለከታት። በዚህ ጊዜ መልአኩ መጥቶ አዳም ስለምን እንዲያጥምቀህ ተጣላህ አለው። ምን ላድርግ? በአንድ ጊዜ እግዚአብሔር ያህል ጌታ ገነት ያህል ቦታ በአንድ ጊዜ ብታሳጣኝ አለው። በግድ የለህም። አሁን መጣላት በሷ ምክንያት ቢሆን መታረቅም በሷ ምክንያት ነውና ግድ የለህም ታረቃት አለው። ይትከውነኒ አራቂተ ይትከውነኒ ናዛዚተ አላ መከራዬ ይህች ሴት መቼም አስታራቂ አትሆነኝም፣ እንዲያው መከራዬ ናት እንጂ አለ። ግድ የለም ታረቃት አለ። ከፈለገች ራሷ መታ ትታረቀኝ አለ። አኮ መፍትው ይውር ብእሲ አበበሲቱ አላ ትውር ብእሲ አበበሲሃ አልኮ ይውር ብእሲ አበበሲቱ የለም ወንዲ ወደ ሴት ሮሊ ሊጠይቅ ይገባል እንጂ ሴት ወደ ወንድ ልትጠየቅ አይገባምና ሄደህ ጠይቃት አለው። ይሄውም ለሴቶች ልማድ ሆኖላቸው ገብቷል። ምንም ተርታ ሴት ብትሆን ወንድ ሄዶ ላግባሽ ብሎ ይጠይቃል እንጂ ሴት ላግባ ብላ አትጠይቅምና ይሄ ደጉ ዘመን ነው በእውነቱ። ይሄውም ለሴቶች ስርዓት ሆኖላቸው ቀርቷል። በዚህ ጊዜ ስራ ሰርቶላቸው ይሄዳል። በል እንግዲህ አትራቃት አትቅረባትም ብሎ ስራ ሰርቶላቸው ይሄዳል። በዚህ ጊዜ ሔዋን ነገር ታነቃቃለች። አዳም እንደው ለመሆኑ የሁሉ መከራ የደረሰብን ለምንድን ነው አለችው። ብንበድል ነው አላት። እና አሁንስ ንስሐ ብንገባ እግዚአብሔር ይቅር አይለንም ትላለህ አለች። እግዚአብሔርማ መሐሪ ነው ይቅር ይለናል፣ ግን ምን ይሆናል አንቺ እያለሽ በየት ነው ይቅር የሚለን አለ። አዳም ግድ የለም እኔስ ካንተ ፍቃድ አልወጣም አለችው። እሺ ብለው ካጠገባቸው እንደ ምላጭ የምትቆርጥ ባህር ነበረች። በዛች ንስሐ ገቡ። 40 ቀን ሊሞላቸው 35 ቀን ተቀምጠው 5 ቀን ሲቀራቸው ሰይጣን ቅዱስ ገብርኤልን መስሎ መጣ። አዳም እግዚአብሔር ምሮሃል፣ እግዚአብሔር ይቅር ብሎሃልና ና ከዚህ ባህር ውጣ አለ። አንተ ማን ነህ? እኔማ ሊቀ መላእክት መልአከ ብርሃን ቅዱስ ገብርኤል ነኝ አለ። የለም ቀድሞ የፍጡር ቃል ሰምቼ ተጎድቻለሁ፣ ከፈለገ ራሱ እግዚአብሔር ያናገረኝ እንጂ አልወጣም አለ። አዳም አንተ እኮ እልከኛ ነህ። ቀድሞ አትብላ ያለኝ ዕፀ በለስ በልተህ እንዲህ አይነት መከራ መጣብህ። አሁን ደግሞ ምሮሃል ብሎ እምቢትል ብሎ የተቆጣ መስሎ ጥሎት ወደ ሔዋን ሄደ። ተስመይት ገራይት ሐብለ የጎመን በሰላው ናትና ወደ ሔዋን ሄደ። ወደ ሔዋን ቢሄድ ሔዋን እግሯን ዘርግታ ስራ ፈታ ከእንስሳት ከአራት ጋር ስትጫወት አገኛት። ሔዋን እግዚአብሔር ይቅር ብሎሻልና ነይ ውጭ አላት። እሷም መዘዝ ብላ ወጣች። አዳም አንቺ ሔዋን ይሄ ጅጁ ባልሽ አዳም እምቢ አለኝ፣ እግዚአብሔር ይቅር ብሎሃል ብለው እኮ እምቢ አለኝ። እባክሽ እንደው አንቺን ይሰማሽ እንደሆነ አንቺ ንገሪው፣ እግዚአብሔር ለሁለታችሁም ምሕረቱን ይቅርታውን አድርጎላችኋል። እኔ መልአኩ ገብርኤል ነኝ ተልኬ ነው የመጣሁት አላቸው። አዳም ናውጣ እግዚአብሔር እንኳን የሚያልቀን በአንድ ቀንስ አይምረንም ትላለህን? በል ናውጣ አለችው። መልአኩ ቅዱስ ገብርኤል አትለያት፣ አትራቃት፣ አትቅረባት ብሎት ነበርና ደስ ሳይለው እየከፋው ተከትሏት ወጣ።
እሱ ከፊት ከፊት እነሱ ከኋላ ሲሄዱ ከእግረ ደብር ደረሱ። እናንተ እኔ ማን ነኝ አውቃችሁኛልን አላቸው። እንዴ ምን የታውቀንም? በዛው ላይ ደግሞ መልአከ ብርሃን ቅዱስ ገብርኤል ነኝ አላልከንም እንዴ አሉት። ምን ገብርኤል ነኝ? እኔ ቀድሞ ከገነት ያስወጣዋችሁ ከእግዚአብሔር ያጣላችሁ ከልጅነት የለየዋችሁ እኔ አርበኛው ዲያብሎስ ነኝ ብሎ እሱም ገጹን ክፉ መልኩን ቢያሳያቸው ደንግጠው ወደቁ። በያዘው በሎታ በትር ራሳቸውን ቀጥቅጦ ጥሏቸው ሄደ። በዚህ ጊዜ ቅዱስ ገብርኤል መጥቶ አዳም ምን ጊዜ ትበድላለህ? አትበድል ብዬ አልነበረም እንዴ አለ። በል እንግዲህ አሁን እግዚአብሔር ከዚህ አውጣቸው ብሎኛል ብሎ ከገነት አስወጥቶ በእግረ ደብር አስቀመጣቸው። የምግቤን ነገርስ እንዴት ላድርጋለሁ? የምግብን ነገርማ ለላከኝ እጄ እነግርልሃለሁ አለ። ሄዶ አዕዋፋትን እናንተ አዕዋፋት እግዚአ ገነት አዳም ተርቧል፣ አሁን ምግቡን ውሰዱለት። ምግቡን ያልወሰዳችሁለት እንደሆነ ግን ኋላ ልጆቻችሁን ይገሉባችኋል፣ እንቁላላችሁንም ይሰብሩባችኋል፣ ጎጆአችሁንም ያፈርሱባችኋል አላቸው። በዚህ ጊዜ ወመሉ 10 ወክሌተ አፈብአት ይላል 12 ዋሻ ሞልተውለታል። አንዱ ዋሻ ምንዳፋጽ ይሆናል። ምንዳፋጽ የሚባለው ጎልማሳ ወሩሮ የሚያደርስበት ቦታ ነው። በዚህ ጊዜ አብሪል አዝሪል ይላቸዋል። መተው እስከ 6 ቀን ሲጫወቱ ሰንብተው ቋንቋቸው ተገልጾለት እስከ 6 ቀን ሲጫወቱ ሰነበቱ። በሰባተኛው ቀን ሲሄዱ ከመጡለት ስንቅ ይዞ አዕዋፋቱ በክንፍ እየበረሩ አዳምና ሔዋን በእግር ከገነት ደረሱ። ገነት ሲደርሱ ወፎቹ ብር ብለው ገነት ገቡ። አዳምና ሔዋን ግን በር ተዘግቶባቸው የሚያስገባቸው አጥተው ቆመው ሳሉ ይሄን ሰው ካልገደልኩኝ አላርፍም ብሎ ቤት የሚያክል ድንጋይ አንስቶ ወሩሮ አናቱ ላይ ጣለው። ወተደብተረት ሎሙ ኢቲብ ከመደብተራ ብርሃን ይላል። ያ ድንጋይ እንደ ቤት ሆናላቸዋለች። በዛ ጋሬጣ ወጋው፣ ደሙ ፈሰሰ። ደሙ ሲፈስ ከአመጣው ወፎች ካመጡለት መስዋዕት ካመጡለት ስንቅ ደሙ ቀብቶ መስዋዕት አቀረበ። እግዚአብሔርም የዛሬውን መስዋዕት ተቀብዬልሃል፣ ነገር ግን ዓለም የሚድነው በስግው ቃለ እግዚአብሔር ደም እንጂ በፍጡር ደም አይደለም። ጎንን እንደተወጋ ጎንን ተወግቼ ደምን እንዳፈሰስ ደምን አፍስሼ አድንሃለሁ ብሎት ነበርና የአዳም ተስፋው አንቺ ነሽ አለ። በሐሙስ ዕለት ወመንፈቃ ለዕለት እትወለድ ወለትከ ወእሪሁ ውስተ መርብከ እትቤዘወከ በሞቴ ወመስቀሌ። እንዲህ አዳም ማለት እንደ ራይት አይረዝም፣ እንደ ድንቅ አያጥር፣ መልከ መልካም ማለት ነው። አንድም ስግው መሬት ከመሬት የተሰራ ውብ ቆንጆ ማለት ነው። ሔዋን ማለት ሕይወት ማለት ነው። ሕይወት ለአዳም ለብእሲቱ እንዲህ የዋቱ ላቤ ዘተቀትለ ማመፃ ሳይገድል የተገደለ ላቤን አስበ የዋቱን የምታሰጭው አንቺ ነሽ። ሔዋን በ15 ሩካቤ 30 ልጆች በ30 ሩካቤ 60 ልጆች ወለደች። ናው ወርዘው ደቂቀ ልጆች ጎረመሱ፣ አካለ መጠን አደረሱ አለች። ዘመድ ከዘመዱ አይጋባ የምትልገው ሬት እንደምትሰራለት አውቆ ለእህተ አቤል ያውስባ ቃየል ወለእህተ ቃየል ያውስባ አቤል ዘር ያራራኩ መስሎት ዘመድ ከዘመዱ አይጋባ የምትልገው ሬት እንደምትሰራ ተገልጦለት ያራራኩ መስሎት የአቤል መንትያ ቃየል አግባ፣ የቃየል መንትያ አቤል ያገባል። የአቤል መንትያ ቀሌማ አቅሌማ ትባላለች። አይነ ሞጭሟጫ፣ ጥርሰ ላሁጫ፣ ራሰ ማንጣ፣ ደረተ ገጣ፣ ጥርሰ ገጣጣ፣ አይነ ፈጣጣ፣ እግረ ዘነዘና ይቀርሽ የማትባል መልከ ጥፉ ናት። የአቤል መንትያ የቃየል መንትያ ሉዲ ሌዊ ትባላለች። ወትመስል ሔዋንሃ እማ ይላል እንደ እናቷ ያለች መልከ መልካም ናት። በዚህ ጊዜ ቃየል የኔን መልካም ለሌላ
የሌላን ክፉ ለኔ አይሆንም አላገባም አለ። በሉ እንግዲያውስ መስዋዕት ሰውታችሁ እግዚአብሔር መስዋዕቱን የተቀበለለት ሰው መልካሟን ያገባ አለ። አቤል በግረኛ ነበርና ወአስረጸ ጽድቀ እምንእሱ ይላል። ሰው ነግሮት አይሉ ሰው የለ አዳም ነግሮት እንዳይሉ ከአምላኩ ጋር የተጠላበት ወራት ነበረ። እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ጠጉሩ ያላረረውን ጥፍሩ ያልዘረዘረውን አጥራጭ ያልሆነውን ነጭ በግ አርዶ አወራርዶ ስጋውን በቅርጫት ደሙን በምርጥ አቀረበ። እግዚአብሔር የመስዋዕቱን መበጀት የልቦናውን ቅንነት አይቶ ተቀብሎለታል። ነጸረ ላዕለ አቤል ወላዕለ መስዋዕቱ እንጂ ይህ ቃየል መስተገብረ ምድር ነበርና መስዋዕት ቢሰዋ ለሰው እንጂ ለእግዚአብሔር ምን ይሰራለታል አይበላው ብሎ ስንዴ እንክርዳድ የተደባለቀበትን አባር ቸነፈር የመታውን ስንዴ አቀረበ። የልቦናውን ክፋት የመስዋዕቱን አለመበጀት አይቶ መስዋዕቱን ሳይቀበልለት ቀረ። የነጸረ ላዕለ ቃየል ወላዕለ መስዋዕቱ ይላል። እንዳልተቀበለለትም ሲያጠይቅ ቁራ መጥቶ በተነበት። በዚህ ጊዜ አዘነ። ሰይጣን ወአዛል ምን ታተከዘከ አንተ በጎ ጎልማሳ ምን ያሳዝንሃል አለ። እኔ አላዝን ማን ይዘት አባቴ ቢያዳላ በኔ እግዚአብሔር አምላኬ ቢያዳላ በኔ የኔ መልከ መልካም ለሌላ ሰው ሊድራት ነው አለ። ታዲያ ወንድምህን አትገለውምን? ሁለቱን ስላንተ ማን ነክቶ አታገባቸውም? ምን አለ? እንዴት አድርጌ ልግደላቸው አለ። አንዱ ቁራ መስሎ ሁለት ጋኔን መጣ። ሰው ቁራ መስሎ የመጣውን ቢመታው ሞት ብሎ ሲወድቃይ እንዲህ አድርገው ወንድምህን ግደለው ብሎ ከዛ ብነት ነስቶ ገሎታል። እሱ እንዲህ ማለቱ ሞት አላችሁ ተብሎ ነበር እንጂ ሞት እንዴት አይነት እንደሆነ አያውቁም ነበርና ነው። አንድም የሰዋው መስዋዕቱን ቁራ መቶ ሲበትንበት ወሩሮ ቢመታው ሞተ። ለካ ወንድሜን እንዲያርጌ በሞታው ይሞትልኛል ብሎ አስቦ ወይ አቤል ንጣ ሀቀ ወዛዋ ወንድሜ አቤል ና ወደ ወንዝ እንሂድ አለ። ወደ ወንዝ ወደ ጫካ ሄደው እሸቱን እንኩቶውን አገዳውን ሸንኮራውን በልተው ሲጠጉ ና ውሃ እንጠጣ አለ። ውሃ ሲጠጡ ቃየል ታላቅ ነውና መጀመሪያ ጠጣ። አቤል ሊጠጣ ጎንበስ ሲል ታላቅ ድንጋይ አንስቶ አናቱን ብሎ ጨፍልቆ ገደለው። እግዚአብሔር በሰማይ ሆኖ አቤል ቃየል ለምን ትቀተሉ አይተሃለሁ እሁከ አቤል ወንድም አቤል ወዴት አለ አለው። ቦኖ አቃቢው ለአቤል እኔ አቤል ጠባቂው ነኝን አለ። ለመይኮን ከአቃቢው ለምን ትቀተልኮ ጠባቂው ካልሆንክ ስለምን ገደልከው? በልኩን ርኡደ ወድንጉጸ ብሎ ረገመው። ወደ ቤቱም ሴት አሰረ ደሙ ወልደ ቃየል ቀተለኒ ብላ ጮኸች። ኩን ርኡደ ወድንጉጸ ብሎ ረገመው። ቃየል መላ ዘመኑን ወፍ በበረረ እንጨት በተሰበረ ቁጥር ሲረነግጥ ኑሯል። ዛሬም በግፍ የሰው ነፍስ የሚገል ሰው የቃየል እርግማን አድሮበት ወፍ በበረረ እንጨት በተሰበረ ቁጥር ሲረነግጥ ይኖራልና የአቤልን መስዋዕት የአቤልን የአስበዋትን የምታሰጭው አንቺ ነሽ አለ። አቤል ማለት የዋህ በኩረ ቅቱላን ማለት ነው። ደመና ማለት ነው። ደመና ያገለግላል። እሱም እናትና አባቱን በቅነት ያገለግላልና ኖላዊ በግ አለው። በግ ጠባቂ ነበርና በኩረ ቅቱላን አለው። ከእርሱ አስቀድሞ የተከሱ አስቀድሞ የሞተ የለምና። ቃየል ማለት መስተገብጥሪት ተጋብኦ መስተገብረ ምድር ማለት ነው። ጥሪት አለው ልጅ ከአባት ዘር ከእናት ደም ነስቶ ይወለዳልና አንድም ይወለዳል። እንደዚህ ሁሉ እሱም ከአባት ዘር ከእናት ደም ነስቶ ተወልዷልና አንድም በተረቀቱ ያለው ከእርሱ አስቀድሞ የተገደለ የለምና። ይሮቶ ለሴት የቸርነቱን ዋጋ የምታሰጭው አንቺ ነሽ። የሴት ቸርነቱ ምንድነው ብሎ አልታወቀም። አንድም ታውቋል።
አክብር አባተ ወእምከ የምትል ሕገ ኦሪት እንደምትሰራ ተገልጾለት እናት አባቱን በቅንነት ሲያገለግል ኑሯልና ሴት ማለት ይሄ አዳምና ሔዋን በአቤል ሞት አዝነው ተክዘው ይኖሩ ነበር። ኋላ መልአኩ መጥቶ አቤል ወልድከ ተሳለማ ጸዊዐ ለገነት አለው። አዳም ልጅ በእግዚአብሔር እጅ ለመያዝ በቃ አለው። በዚህ ጊዜ ተገናኝተው ሴትን ወልደዋል። ሴት ማለት ምትክ ተክለ አቤል የአቤል ፈንታ ማለት ነው።